ይችላል ስራ ምናምን አለው ሆቴል ላይ ማለት ነው። ግን ናሙሽ አይ አላማዬ ለዛ አይደለም የበፊቱ አይደለሁም አለው። ናሙሽ ማለት በቃ ታሪኩን እየነገረው መጣ። ተሻለ የሚያውቀው ናሙሽን የቤተ ክህነት ትምህርት ሳይማር ምናምን ነው በፊት ነው የሚያውቀውና አሁን እንደ በፊቱ አይደለም። አሁን የቤተ ክህነት ትምህርት ተምሬ አሁን ወደዚህ ደረጃ ላይ ደርሻለሁ። አሁንም የመጣሁት ትምህርቴን ለማጠናከር ወይም ደግሞ ለመቀጠል ነው እንጂ እዚህ ልሰራ አይደለም። ስለዚህ ዝቋላ አቡነ ገብረ መንፈስ ቅዱስ ወዴት እንዳለ በቃ አጠያይቅልኝ ከሰራተኞች ከዚህ አጠያይቅልኝና አድራሻው ቤት እንዳለ ይሄን ብቻ እንትን በልልኝ ከዛ ነገ ትሸኘኛለህ ምናምን ይለዋል ናሙሽ። ተሻለምሽ ችግር የለም ነው እንደዚህ ደረጃ ላይ ደረስክ ምናምን ነገር አለውና ችግር የለም እኔ እጠይቃለሁ ያለውን ነገር ማመቻቻለሁ ምናምን ነገር ይለዋል ማለት ነው። ከዛ በኋላ ከሰራተኞች ምናምን ጠይቆ ከአዲስ አበባ ደብረ ዘይት ከደብረ ዘይት ዝቋላ እንደሚኬድ መረጃ ይነግሩታል ሰራተኞችና ከዛ በኋላ ነጋ ቁርስ አበላው ምናምንና ተሻለ ብር ሰጦት የትራንስፖርት ብር ሰጦት ወደ ደብረ ዘይት ሸኘው። አጋጣሚ ከአዲስ አበባ ደብረ ዘይት ባስ አለ ራሱን የቻለ የከተማው ባስና በጣም በቅናሽ ነው የሚኬድ ወደዛ ቢበዛ 15 ብር ምናምን እንደዛ ነገር ነውና ናሙሽ ወደ ደብረ ዘይት ሄደ ማለት ነው። ከተሻለ ጋር ተሰናብቶ ወደ ደብረ ዘይት ሄደ። ከዛ ዝቋላ ሊሄድ ደብረ ዘይት መናኸሪያ ላይ ቁጭ ብሎ የገዳሙ መኪና አልመጣ ብሎ እሱን እየጠበቀ ነው ቁጭ ብሎ ናሙሽና ድንገት አንድ መነኩሴ ወደሱ ይሄዳል ወደ ናሙሽ ማለት ነው። ከዛ በኋላ ናሙሽ እየጠበቀ ያለ እነዛ መነኩሴ የኔ ልጅ ወዴት ልትሄድ ነው አይነት ብለው ጥያቄ ያቀርቡለታል። እና ወደ አቡነ ገብረ መንፈስ ቅዱስ ገዳም ዝቋላ መሄድ ፈልጌ ነው። ምንድነው እዛ ምን አለ ምናምን ሲሉት አይ እዛ የቅኔ ትምህርት ልማር ለዛ አላማ ነው መሄደው ምናምን ይላቸዋል ማለት ነው። እና እኛ አባትኛ መነኩሴ ወይኔ የኔ ልጅ ደከምክ አይደለ ዝቋላ እኮ የቅኔ መምህር የለም አሁን በዚህ ሰዓት ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ነው ያለው ችግር የለም እዚህ የለም እዛ ነው ያለው ምናምን ብለው ሲያስረዱት እና ምንድነው ማድረግ ያለብኝ ነበር ያለው የናሙሽ ጥያቄ። በቃ ችግር የለም ዝቋላ ድረስ ልሂድና ከዛ በኋላ በአቋራጭ በእግሬ ሄዳለሁ። አየኔ ልጅ እንደሱ እኮ የሚታሰብ አይደለም። አንደኛ ነገር ኦሮምኛ ቋንቋ አትችልም። ዝቋላን አልፎ ወደዛ ለመሄድ ኦሮሞዎች አካባቢ ስለሆነ ቋንቋ ስለማትችል ጥሩ አይሆንም ላንተ መግባባት አትችልም። ባይሆን እሱ የሚኬደው እንደገና ከደብረ ዘይት ወደ አዲስ አበባ ትመለስና ያ ከአዲስ አበባ ደግሞ ወደ ቡታጅራ መስመር ግን ቡታጅራ ሳትደርስ ቡኢ የምትባል ከተማ ላይ ተወርድና ከዛ በኋላ ደግሞ በእግር የ2 ሰዓት መንገድ ያስኬዳል ገዳሙ። እንደዛ ነው መሆን ያለበት እንጂ በዚህ አይሆንም ምናምን ሲሉት በቃ ወዲያው ናሙሽ በጣም ግራ ይገባውና ወደ ተሻለ ወደሚባለው ጓደኛው ይደውላል ማለት ነው ናሙሽ። ከዛ በኋላ ተሻለ ጋር ሲደውል አቤት ምናምን ይለዋል። ከዛ እዚህ የሄድኩበት ቦታ እኮ ልክ አይደለም ተባልኩኝ እና ምንድነው የት ነው የተባልከው ምናምን አለው። ወደ አዲስ አበባ ትመለሳለህ ከዛ ወደዛ ወደ ቡታጅራ መስመር ነው የምትሄደው ምናምን አሉኝ ይለዋል። እና በቃ ችግር የለም ምናና ብር ጨርሳል እንዴ እኔ ልምጣ ምናምን ይለዋል። በጣም በቅንነት ነበር እንትን የሚለው የሚተባበረው የነበረው ተሻለ። ከዛ በኋላ አረ ችግር የለም ብር ሳለኝ ችግር የለም በቃ ናና ችግር የለም ብሎ ተሻለ በቃ ወደ አዲስ አበባ እንዲመለስ ያደርገዋል። ናሙሽም ያችን ባስጠብቁ አሁንም ወደ አዲስ አበባ ተመለሰ። አዲስ አበባ ሲመለስ ተሻለ አሁንም ድጋሚ ተቀበለውና ምግብ አብልቶ እንደገና ሩም ያዘለት ማለት ነው። ሩም ይዞ አሳደረው ራት አብልቶ ምናምን አሳደረውና በነጋው ወደ ሊልከው ወደ ቡታጅራ ማለት ነው ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ሊልከው ማለት ነው። ከዛ ነጋ ቁርስ አበላው ምናምን ብር ሰጠው እንደገና ከዛ ወደ ቡታጅራ አሳፈረው። ቀጥታ ወደ ቡታጅራ መሄድ ጀመረ ናሙሽ ማለት ነው። ከዛ በኋላ ቡታጅራ የሄደ ወደ ቡታጅራ መስመር እየሄደ ቡይ የምትባል ከተማ ላይ እንድታወርደኝ ይላል በየደቂቃው እንዳይረሳና እንዳያሳልፈው። ምክንያቱም ብር የለውም እዛች የምታደርስ ብር ብቻ ነው ለተሻለ የከፈለለት እና
አጋጣሚ ቡይ ደርሰናል ምናምን ይለዋል። ከዛ በኋላ ናሙሽ ወረደ። እንግዲህ ምንም በማያውቀው ምድር ላይ ነው እየተመላለሰ ያለው። ከዛ በኋላ ቡይ ወረደና አሁንም ሲወርድ እዛ ላይ ከአውቶቡስ ላይ ሲወርድ አንድ ካህን ያገኛል። ከዛ አባ ሰላም ነዎት? እግዚአብሔር ይመስገን። እንዴት ነህ ልጅ? ደህና ነኝ እግዚአብሔር ይመስገን። ቡይ እንትን ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ማለት የቱ ጋ ነው ብሎ ይጠይቃቸዋል። ከዛ በኋላ ያው እዛ ጋር የምታየው ተራራው ላይ ያለው ትልቁ ዛፎች የበዙበት ዋሻ የበዙበት እንትንም ገዳሙ እሱ ምድረ ከብድ ይባላል። ስለዚህ ቀጥታ በዚህ ጋር ነው መሄድ ያለብህ፣ መንገድ ምናምን አለው ምናምን ብለው ይመሩታል ማለት ነው። ናሙሽ ግን በጣም በመጓጓት መንገዱን ሳያገኝ ዳገቱን እያየ ዝም ብሎ በጣሻውም በምኑም እያደረገ ነው የሄደ ናሙሽ ማለት ነው። በቃ ምንም መንገዱን ሳይዝ ዝም ብሎ ተራራውን እያየ በርቀት መንገድ ሳይዝ ዝም ብሎ ወንዙንም ምኑንም እያቆራረጠ በቃ 2 ሰዓት የሚጨርሰው ወደ 4 ሰዓት እና 5 ሰዓት አሳድጎት በልፋት በድካም ደረሰ ናሙሽ ማለት ነው። እና በቃ በጣም የሚገርም ስፍራ ነው የአቡነ ገብረ መንፈስ ቅዱስ ገዳም ምድረ ከብድ ማለት በጣም እጅግ ማራኪ ቦታ ነው። በቃ የሚገርም ነውና ናሙሽ እዛ ደርሶ ተሳልሞ ድካም ውስጥ ነው ምናምን ቁጭ ይላል። በቃ እዛ በጣም ገነት የሚመስል ስፍራ ላይ ማለት ነው። ከዛ በኋላ ናሙሽ በቃ ቁጭ ባለበት በቃ እንዴት ይነሳ በቃ ማለት በጣም የሆነ የእግዚአብሔር ፈቃድ ያለበት እስኪመስል ድረስ ወይም ደግሞ ማግኔት እንደሚያዝ ልክ ቁጭ ባለበት መሬቱና እሱ የተያያዙ እስኪመስል ድረስ በቃ መነሳት አልፈለገም በቃ እና እንደምንም ብሎ በግድ ተነሳና ይሄ ገዳም ምንድነው ምናምን አቡነ ገብረ መንፈስ ቅዱስ እና የቅኔ መምህር እዚህ አለ ምናምን አዎ አለ፣ ግን ታችም አለ ጮቢ በዓታ ለማርያም የምትባል ገዳም አለች፣ እዛም የቅኔ መምህር አለ፣ ግን የት እንደተባልክ ምናምን እንዴት አላወቅም እንዴ ለይተ ምናምን ሲባል ግራ ተጋባ። ስለዚህ ናሙሽ አሁንም ተስፋ አልቆረጠም። ሮጦ እንደገና ጉዞ ጀመሪያች ጮቢ በዓታ ለማርያም የምትባለው ገዳም። እዛም የቅኔ መምህር አለ ሲባል ያለውን ነገር በቃ ነገ እስኪያየዋለው ለማለትም አልደፈረም። በቃ ወዲያው በዛው በድካም መንፈሱ እንደገና ደግሞ ስንትና ስንት ቦታ ሄዶ እዛ ገዳም ደግሞ አሁንም አጣራ ቼክ አረገ እና ማለት አጣራ ቼክ አረገ ስላችሁ ሰዎችንም አላገኝም ምንም አላለም እና ሲያየው እዛ ጮቢ በዓታ ለማርያም ምንም ዛፍ የለበትም፣ ዝም ብሎ ባዶ ቦታ ነው። በቃ ሰዎች በጊዜ ሂደት ካላለሙት በስተቀር በቃ ምድረ በዳ ላይ ነው ገዳሟ የተመሰረተችው። ገና ከተቆረቆረችም ገና የቅርብ ጊዜ ናት ታስታውቃለችና ከዛ በኋላ ናሙሽ ዳገቱ ላይ ሆኖ እንደዚህ እሷ ደግሞ ምድረ ከብድ ከፍታ ላይ ነው ያለ፣ እሷ ደግሞ ገደል ውስጥ ናት እና ዳገቱ ላይ ሆኖ እንደዚህ ዝቅ ብሎ ሲያይ ቤተክርስቲያኑ ምኑን አየ አይ ብሎ ወሰነ። ኢሚዲየትሊ ልክ ተሳለመና ድንግል ማርያም እወድሻለሁ ግን ይቅርታ አድርጊልኝ እዚህ መማር አልፈልግም ብሎ ደግሞ እንደገና ተመልሶ ወደ ምድረ ከብድ በዛው ጊዜ እና በዛ ሁሉ ድካም ሆኖ ወደ ማታ አካባቢ ምድረ ከብድ ደረሰ ናሙሽ። ከዛ በኋላ ያው መነኮሳትን ማናገር ጀመረ። ከየት ነው የመጣው? ጥበቃው ገብረ መድን ይባላል። ጥበቃው መሳሪያ ይዞ በቃ ጎምለል ይላል። የገዳሙ ጠባቂ ነው እና ከየት መጣህ ምናምን ይለዋል። ከእንደዚህ ከጎጃም ቡሬ የምትባል አካባቢ እኔ የመጣሁኝ እና እዚህ ለመማር ነው የመጣሁ ምናምን። አንተ ለመማር ምክንያቱም ናሙሽ የቆሎ ተማሪ አይመስልም። ዘመናዊ ትምህርት ቤት ላይም ስለቆየ ትንሽ ንቃተ ህሊና ይታይበታል። የቆሎ ተማሪ እንደሚታየው ትንሽ በቃ ያስታውቃል እና እንደዛ አልሆንኩለትም እና አንተ አሁን እዚህ ተቋቁመ ሁሉ ልትማር በጣም እንትን አለ። ለማንኛውም እስኪ ላገናኝህ አባቶችን ብሎ ከአባቶች ጋር አባ ገብረ ማርያም ይባሉ በጣም ድንቅ አባት እንዳሉ ይነገራል። እዛ እሳቸው ጋር አገናኘው ናሙሽን እና ናሙሽ እሳቸውን ካገኘ በኋላ እሳቸውም ተደነቁ። እንዴት አንተ አሁን እዚህ ሁሉ ነገር ተቋቁመህ መማር ልትችል? አይ እስኪ ለማንኛውም ይሁን ሞክረው ነው እንጂ እንደማትዘልቅ እኔ ያውቀዋለሁ፣ ግልጽ ነው ምናምን ብለው ለናሙሽ በቃ ተስፋ የሚያስቆርጥ ንግግር። እሱ የባስ የቤተሰብ ናፍቆት አለበት ምናምን ደግሞ እዛም ያለው ቃላት ትንሽ ከበደው ናሙሽና ወስደው የአብነት ተማሪዎች ካሉት ጋር ቀላቀሉት ማለት ነው ናሙሽና። እነሱም
መሽቶ ስለነበር እንዳል የቆሎ ተማሪዎች ከዛ